ዛሬ ከኔ ጋር የሚኖረን ቆይታ ስለ ዲኤክስኤን ኮፊ ይሆናል ማለት ነው። ወይም ዲኤክስኤን የሚያመርታቸውን ቡናዎች በተመለከተ ይሆናል። እነዚህ ቡናዎች እንግዲህ ከተለያየ ቦታ የተለያየ ሀገሮች ላይ ወይም ደግሞ በራሱ ካምፓኒው በተለያየ መልኩ አምርቶ ያቀርባል። ግን ዛሬ በተለየ መልኩ እንድናይ የፈለግኩት የሀገራችንን ቡና በዲኤክስኤን ኳሊቲ ወይም በዓለም አቀፍ ስታንዳርድ በኢትዮጵያ ተመርቶ ከራሱ ብራንድድ ከሆነበት ወይም ከጋኖ ደርማ ፕሮዳክት ጋር ወይም ጋኖ ደርማ ፕሮዳክት ማለት ደግሞ የቀይ እንጉዳይን በዓለም ብቸኛና ፓተንትድ የሆነ አምራች ካምፓኒ ነው ዲኤክስኤን። ስለዚህ በዓለም ላይ ይህንን የጋኖ ደርማ ፕሮዳክት ከተለያዩ ፕሮዳክቶች ጋር ወይም ከተለያዩ ምርቶች ጋር አብረው ሚክስ በማድረግ ኳሊቲ የሆነ ለጤና ጥሩ ቫሉ ያላቸውን ወይም ደግሞ ለጤና ጥቅም የሚሰጡ ምርቶች ጋር አብሮ በማዘጋጀት እንደዚሁም ደግሞ ብቻውን የጋኖ ደርማ ፕሮዳክት ወይም ደግሞ እኛ በተለምዶ እንጉዳይ ብለን በአማርኛም ደግሞ መሽሩም ሃይ ኳሊቲ የሆነ የተለያዩ የመሽሩም ቫራይቲ ቢኖሩም በዓለማችን ቁጥር 1 ተብሎ የሚታወቀው እና ከፍተኛ የኒውትረንት ወይም ደግሞ የምግብ ይዘት ያለውን የጋኖ ደርማ ፕሮዳክት በማምረት የሚታወቀው የጋኖ ደርማ ካምፓኒ ወይም ደግሞ የዲኤክስኤን ካምፓኒ ከቡና ጋር ይህንን የቀይ እንጉዳይ ፓውደር በመደባለቅ ለጤናችን ጠቃሚ ሊሆን በሚችል መልኩ አድርጎ እያዘጋጀ ይገኛል። ከዚህ ውስጥ አንዱ ኢትዮጵያ ውስጥ የሚገኘው የብሩክ ኮፊ ወይም ብሩክ ቡና ከጋኖ ደርማ ፕሮዳክት ጋር ወይም ከመሽሩም ፓውደር ጋር አብሮ የተዘጋጀ እና ለጤናችን በጣም ጠቃሚ የትኛውም ሰው ቢወስደው በተለይ አብዛኛውን ጊዜ የቡና ባንወስድ ተብሎ እንድንከለከል በሕክምናውም እንዲከለከሉ የሚያደርጉ በሽቶችን ሳይቀር በሽተኞችም ቢወስዷቸው እንኳን ጤናቸው ላይ እክል የማያመጡ ወይም ደግሞ በተገለባጭ ወይም በተዘዋዋሪ ለጤናቸው ጠቃሚ የሆኑ የተሻለ የጤና ኢንግሪዲያንቶችን በውስጡ የያዘ ምርት ሆኖ የተዘጋጀ ቡና ነው ማለት ነው። ቡና ደግሞ እንግዲህ በሀገራችን ቁጥር 1 ባህላዊ መጠጣችን ነው። በዓለማችንም እንደዚሁ በጣም የምንታወቅበት የሀገራችንም ትልቁ የገቢ ምንጫችን የሆነው ቡናችን ለእኛ ሀገር የገቢ ምንጭ ብቻ መሆን ብቻ ሳይሆን እንደዚሁም በዓለም ደግሞ ባህላችን የምናስተዋውቅበት በካልቸራል ወይም በባህላዊ ቡና አጠጣጥ ዘዴ ብቸኛ የሆንን ብንሆንም ከዛ በተጨማሪ በዓለማችን ላይ ትልቁን ቦታ የሚይዘው የኢትዮጵያ ቡና ነው። ምናልባት በኤክስፖርት የተለያዩ ሀገሮች የተለያየ በከፍተኛ ኤክስፖርተር በመሆን ደረጃውን የያዙ ሊሆኑ ይችላሉ። ግን በዓለማችን በጣም ትልልቅ የቡና አቅራቢ ድርጅት የሚባሉት ለምሳሌ ቡናን በተለያየ መልኩ በመቀመም እንደነ ስታርባክስ እና መሰል ካምፓኒዎች በዓለማችን በጣም ትልልቅ የቡና ካምፓኒዎች ናቸው። የቡና ካምፓኒ ስንል ቡናን በመቀመም ሌሎች ኢንግሪዲያንቶች በመጨመር ቫሊዩ አድ በማድረግ ወይም ደግሞ እሴት በመጨመር ማርኬቱን ከፍ አድርገው የተቆጣጠሩት ካምፓኒዎች በዓለማችን ላይ እንግዲህ ቁጥር 1 እነ ስታርባክስ የአሜሪካ ካምፓኒዎች ነው። ሌሎችም አሉ በጣም ብዙ ካምፓኒዎች በዚህ መልክ ቫሊዩ አድ በማድረግ የሚገርመው ነገር ግን እነዚህ ሁሉ ካምፓኒዎች ምርቶቻቸው የመጀመሪያው ቫሊዩ አድ አድርገው የሚጠቀሙት የመጀመሪያ ተመራጭ ምርታቸው ኮፊ አረቢካ የሚባለው የኢትዮጵያ ኢንዲጂነስ የሆነው ቡና ነው። ደግሞም ይታወቃል ኢትዮጵያ የቡና መገኛ ሀገር ከመሆኗን ባሻገር በጣም ኦርጋኒክ የሚባለው ቡና ያለው ከኢትዮጵያ ነው ያለው። ግን ቫሊዩ አድ በማድረግ ወይም ደግሞ የቡናውን ጥሬውን ቡና እሴት ሳይቀር በመጨመር ከፍተኛ ኤክስፖርተር የሆኑ ሀገሮች አሉ። የኢትዮጵያን ጥሬ ቡና በመውሰድ ቫሊዩ አድ በማድረግ ምንም አይነት ሌላ ነገር ሳይጨምሩበት ጥሬውን ቡና እንዳለ እንኳን የፓኬጂንግ እና የተለያዩ ነገሮች በመጨመር ብቻ ከፍተኛ ኤክስፖርት ማርኬቱን የያዙ ሀገሮች እንዳሉ ይታወቃል። ግን ስቲል አሁንም ቡናን በአግባቡ ሮስት አድርጎ ሮስትድ የሆነን ቡና እንደዚሁም ግራይንድ አድርጎ ደግሞ ግራይንድ የሆነን ቡና በሃይ ኳሊቲ በማምረት ለገበያ ማቅረብ የሚቻል መሆኑን የሚያሳይ ነው። የብሩክ ኮፊ ከዲኤክስኤን ጋር
መርጅ አድርጎ ወይም ደግሞ የመሽሩም ፓውደርን ወይም የጋኖ ፓውደርን በመጨመር አብሮ እያመረተ የሚገኝ ማለት ነው። አለማችን ላይ ምናልባት በጣም ኮስት የሆኑ የምንላቸው ቅድም እንዳልኳችሁ እነ ስታርባክስ የሚያመርቷቸው የተለያዩ ኢንግሪዲያንቶችን በመጨመር የቡና ቫሊዩን አድ አድርገው 1 ኪሎ ግራምን ወይም 500 ግራምን ወይም 250 ግራምን በጣም በብዙ ዶላር በ10ዎች በ20ዎች ዶላር እየሸጡ ወደ እኛ ብር ሲቀየር ምናልባት 2000 3000 4000 5000 ብር ድረስ በግራም ቡናዎችን መግዛት መልሰው ለኛው አምራች ሆነን ለኛው መሸጥ የሚችሉበትን አቅም መፍጠር ችሏል። ስለዚህ በሀገራችን እንደዚሁ ኢንተርናሽናሊ በጣም ዌልነስ ላይ ወይም ደግሞ የኸርባል ሜዲሲን እና ኸርባል ሰፕሊመንቶችን በማቅረብ ትልቅ ሚና ያለው በዓለማችን ቁጥር 1 የሚባል ሃይ ኳሊቲ ምርቶችን በማምረት የሚታወቀው ዲኤክስኤን ጋር በመተባበር በማቅረብ የሚገኘው የብሩክ ቡና በሀገራችን በደንብ እየተመረተ ይገኛል። ይህንን ቡና በቀላሉ ማግኘት ለምትፈልጉ እንግዲህ እዚህ ከታች በምናስቀምጥላችሁ አድራሻ ኮንታክት በማድረግ ኦፊሳችን በመምጣት እንደዚሁም ደግሞ ባላችሁበትም ማቅረብ እንድንችል ኮንታክት በማድረግ ማግኘት ይችላሉ ማለት ነው። እናመሰግናለን።